ዛሬም ከሳውዝ አፍሪካ ከጽዮን ተራራ ላይ በውስጤ የሞላውን አንድ ቃል ላካፍላችሁ። የናዝሬቱ ኢየሱስ ድንጋይን እያንከባለለ ግንዛትን እየበጣጠሰ ሰውን ሁሉ እያነጋገረ ወደ እናንተ ይመጣል። በመጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 11 ላይ ማርያምና ማርታ አልዓዛር ወንድማቸው በጠና ታሞባቸው ወደ ኢየሱስ መልእክተኛ ላኩ። ኢየሱስ እንዲህ አለ፣ ይህ ሕመም የእግዚአብሔር ልጅ በሱ እንዲከብር እንጂ እንዲሞት አይደለም አለ። ኢየሱስ በቆየ ጊዜ አልዓዛር ሞተ፣ ተቀበረ። ሁሉ ነገር አብቅቶ እነ ማርያም በመርዶ ተቀምጠው ባሉበት ኢየሱስ መጣ። ለማርያም ተነገራት፣ መምህሩ መጥቷል ተብሎ ሲነገራት ማርያም ፈጥና ተነሳች። ኢየሱስ ወዳለበት ሮጣ እግሩ ላይ ተደፍታ እንዲያለች፣ መምህር ሆይ አንተ በዚህ ብትሆን ኖሮ ወንድሜ ባልሞተ ነበር አለች። ኢየሱስም አዘነላት፣ እንዲህም አላት፣ ወዴት አኖራችሁት አለ። መቃብር ወዳለበት ኢየሱስን ወሰዱት። ኢየሱስም እንዲህ አለ፣ ድንጋዩን አንሱት አለ። ማርታ ግን እንዲህ አለች፣ ጌታ ሆይ እባክህን ይሸታል፣ 4 ቀን ሆኖታል አለ። ኢየሱስ ብታምኝስ የእግዚአብሔርን ክብር እንድታይ ቀድሜ ነግሬሽ ነበር አለና በታላቅ ድምፅ አልዓዛር ሆይ ፈጥነህ ወደ ውጪ ና አለ። አልዓዛር እጆቹም እግሮቹም እንደተገነዙ ፊቱም በጨርቅ እንደተጠመጠመ ከመቃብር ወጣ። ኢየሱስ እንዲህ አለ፣ ፍቱት ይሂድ፣ ተውት አለ። ምንድነው የቀበራችሁት? ምንድነው አበቃ ያላችሁት ነገር? ምንድነው ተዘጋ ያላችሁት ነገር? ምንድነው ተስፋ የቆረጣችሁት ነገር? እያነሳ ኢየሱስ ወደ እናንተ ይመጣል። እያወጣ እያራመደ ወደ እናንተ ኢየሱስ ይመጣል። እየፈታ ወደ እናንተ ይመጣል። ከዛ በኋላ ሰው ሁሉ በእናንተ ጉዳይ ይነጋገራል። ዓለምን ሁሉ የሚያነጋግር ነገር በቤታችሁ ይሆናል። በኢየሱስ ስም ይሁንባችሁ። አሜን።